ሁለታችንም ይሄው ክፍለ ሀገር ማለት እንደዚህ ነው። እንደዚህ ነው። ይሄ ገጠር ውስጥ ማን የእርሻ መሬት ውይ እናንተ ሲያስፈራ መድኃኒዓለም እኔ ልሄድ ነው። እንዴት እንደሚያምር እዩት። እዚች ጋ ይሄ የሚያምር ሳር ኧረ ኑ በማርያም ወደ ቤት እንሂድ። ሳር እንዴት እንደሚያምር ይሄንን ይመስላል። አረንጓዴ ማየት የናፈቃችሁ ሰዎች ይሄውላችሁ። ዶኒ አመትም ጋሼ እየተጣራ ነው። ጋሼ መጥቷል። ወይ እኔ ብቻዬን ወደ ቤት ልሄድ ነው። አደይ አበባ እዛ ብር የምንገዛው ይኸው እዚህ። ኧረ ኑ በማርያም እንዴ! ወደ ማሳ ወርደን ነውና ወደ ቤት እንሂድ ስላቸው እምቢ። እንዴት እንደሚያምር ገጠር ማየት የናፈቃችሁ ሰዎች ይሄ አበባ ኧረ በስመ አብ እነዚህ ሰዎችን ይመጣ አልፈለጉም። ዶኒ አንቺ ዶኒ ኑ ጋሼ መጥቷል ቤት እንት ናቸው ማርያም። ኧረ ኑ በማርያም እዚህ ጋር ደግሞ ዱባ አለ ማለት ነው። ዱባ አለ። እዚህ ጋር ደግሞ ጭቃ አለ ታገኛን። እዚህ ጭቃ ወይ መዳሽን ተንገባለ። ያው ምን ሲያንቀለቅልን ከቤት አስወጣኝ። ቤት ያረፍ ብቀመጥ ምን አለበት ከምወድቅ። ወይኔ መድኃኒዓለም እኔ ጥላው እራሱ ቤቢ ያም እኮ ልጁን አዝዬ እኮ ነው አስበሽታ በጭቃ ውስጥ ይወድቃል። የሚጮህ ጩኸት ታየ። ይኸው እግሬ እንደዚህ መስለን መጣ። ደግሞ የምሻገረው ጭቃ ይሄ ነው። የምሻገረው ጭቃ እግዚአብሔር ይመስገን ቤቢዬ። ወይኔ አባዬ አንተ ከወደኩ አንተም ትወርቃለህ። ስለዚህ ተንገደገድኩ። መድኃኒዓለም ይድረስልን። ጭቃ ውስጥ እንዳንወርቅ ተሻገርን። አንድ ድሎሎ ተሻገርን። እችም ድሎሎ በላት። ከድሎሎ ምንም አታንስም። ይሄናት እዚህ መተህ እዚህ ጋር ደረቅ ያለ አሁን ደረቁ ደርሳን ደግሞ ቤት ስንደርስ እንደውላለን ማለት ነው። ሪከርድ እናደርጋለን።